ፊልሙ የሚጀምረው ሞኒካ የምትባል ቆንጂዬና ምንም ነገር ከማድረጓ በፊት የሶሻል ሚዲያ ተከታዮቿን የምትጠይቅ ልጅ እያሳየን ነው። እንደለመደችውም የተለያየ የፀጉር ስታይል ትሞክርና ተከታዮቿ እንዲመርጡላት ትጠይቃቸዋለች። በትምህርት ቤታቸው በሚደረገው መሸኛ ዝግጅት ላይም አሸናፊዋ ለመሆን ትወስናለች። ጠዋት ጓደኛዋ ስትደውላትም ስልኩ እንዳነሳችው መጮሃን ትጀምርና ሞኒካ ግራ ተጋብታ ወደ መስታወቱ ስትሄድ ፀጉሯ እንደተበላሸ ታየዋለች። ማት የተጠቀመችው ሻምፖን ስታየውም አንድ ላይ መቀላቀል እንደሌለበት ስታይ በጣም ትናደዳለች። ሆኖም ግን ራሷን አረጋግታ ችግር የለውም በቃ ሁሉንም ማስተካከል እችላለሁ ብትልም ልብሷም ሆነ ጫማዋ እንደተበላሸ ታየዋለች። ሆኖም ግን በቃ አዲስ እገዛለሁ መረጋጋት ብቻ ነው የሚጠበቅብኝ ብላ ኮምፒውተሯን ስትከፍተው ሌላ ልጅ በዝግጅቱ አሸናፊ ልትሆን እንደምትችል ታይና ደርቃ ትቀራለች። ወዲያው መንጃ ፍቃድ ልትወስድ ካመለከተችበት ቢሮ ይደወልላትና ፈተናሽ ቀጣይ ዓመት እንደሆነ ልነግርሽ ብዬ ነበር የደወልኩት። እንደዛማ ሊሆን አይችልም ኮሌጅ ከመግባቴ በፊት ነው የምፈልገው ሌላ አማራጭ የለም እንዴ? ቶሎ ከመጣሽ ዛሬ ክፍት ቦታ አለ። እሷም እንደምትመጣ ተናግራ ፍቅረኛዋ ጃክ ጋር ትደውልለትና መተህ ልትወስደኝ ትችላለህ? በጣም አስቸኳይ ነው የኔ ውድ እርዳታ የምሰጥበት ቦታ መሄድ አለብኝ ታውቂያለሽ አይደለ? ምንም ቢፈጠር አንቺ ማስተካከል አይቅትሽም በቃ ቻው ይላትና ይዘጋዋል። እሷም ወደ አባቷ ጋር ትሄዳለች። እሱም እንዳያት ቢደነግጥም በጣም ግሩም ሆነሻል አባዬ ደግሞ ሁሉም ነገር ብልሽት ወጥቷል እኮ ቀሚሴንም ሆነ ፀጉሬን ማስተካከል አለብኝ ከስራ ቀርቻ አብረን መሄድ እንችላለን። አይ እንደዛ እንድታደርግ አልፈልግም አባዬ ራሴው ፈታዋለሁ ብላ እንዳኮረፈች ወደ ክፍሏ ትመለስና መንገድ ላይ የገዛችውን ሀብል አድርጋ ለጓደኛዋ ደውላ እያሳየቻት በሩ ይንኳኳል። ስትከፍተውም አንዲት ፖሊስ ፊት ለፊቷ ቆማ ታገኛታለች። ፖሊሷም ራሷን አስተዋውቃት ልታናገራት እንደምትፈልግ ስትናገር ሞኒካ እንደለመደችው በሩን ዘግታ ኢንተርኔት ላይ ስለ ሴትየዋ ማጣራቷን ትጀምራለች። ወዲያው ወጣም የት ነው የምትሰሪው እና ደግሞ ምን ፈልገሽ ነው የመጣሽው? ሴትየዋም የመጣችበትንና የጠፋ ጌጧን እየፈለገች እንደሆነ ትናገራለች። ብልጧ ሞኒካ ግን አይ አላየሁትም ፖሊስ መዋሸት ችግር ውስጥ እንደሚከትሽ ታውቂያለሽ አይደል? ሲጀመር ያልሽው ቦታ እንዳንቺ አይነት ፖሊስ እንደሌለ አውቄያለሁ። ሲቀጥል ፍርድ ቤት ውስጥ ብቻ ከሆንኩ ነው ልቀጣ የምችለው። በጣም ብልጥ ነሽ። ለማንኛውም ግን እንዳልሽው ፖሊስ አይደለሁም የግል መርማሪ ነኝ። ጌጡ የጠፋባት ሴት ናት ብዙ ብር ከፍላ እንድፈልግላት የጠየቀችኝ እና እዛ ጋር የቆመው መኪና ያንቺ ነው? አዎ ወደድሽው? በጣም እንጂ እኔ ወደ ውስጥ ግቢ። እንደገባችም ሞኒካ እና ሀብሉ ያንን ያህል ውድ ነው? ውድነቱ ሳይሆን የያዘው ትዝታ ነው ደንበኛዬን ያሳሰባት እና ልትሰጪኝ ትችያለሽ? እኔ ጋር እንደሆነ መቼ ነገርኩሽና? እንዲያውም ታውቂያለሽ እስካሁን ካየኋቸው መርማሪዎች በሙሉ ደካማው አንቺ ሳትሆኚ አትቀሪም። ሴትየዋም እንደዛ ካሰበች ትልና በቆየችበት 2 ደቂቃ ብቻ ስለ ፍቅረኛዋ፣ ስለ ትምህርቷ እንዲሁም ስለ አባቷና ብቻው እንደሚያሳድጋትም ጭምር ግድግዳው ላይ ካሉት ፎቶዎች እንደተረዳችው ትነግራትና ባይሁን ጌጡን ስጪኝ ለትብብርሽ ጥሩ አድርጌ ከፍልሻለሁ። የለኝም አልኩሽ እኮ ስትገዢው የሚያሳይ መረጃ አለኝ። እሺ በቃ ተሸንፌያለሁ መጣው ጠብቂኝ ትላትና ወደ ክፍሏ ሄዳ ልብሷን ቀይራና ጌጡን ይዛው ተወርድና ጌጡን እሰጥሻለሁ ግን የምፈልግበት ቦታ ሁሉ በመኪናሽ እንድትሸኝ ይፈልጋለሁ። እሺ ይስማማኛል ብቻ ግን ያን ፀጉርሽን ሸፍኝው። በሌላ በኩል ሱፍ የለበሰ መጥፎ የሚመስል ሰው ሞኒካ ጌጡን የገዛችበት ሱቅ ጋር ሄዶ ስለ ጌጡ መጠየቅ ይጀምራል። እነ ሞኒካ መንገዳቸውን ቢጀምሩም እጇም ሆነ አፏ ስለማያርፍ ሴትየዋን ታማራታለች። የውድድሩን ውጤት ማየት ብትፈልግም ሴትየዋ መኪናው ጥይት ተከላካይ ነው ያ ማለት ደግሞ ምንም አይነት ኢንተርኔት አይሰራልሽም መልፋትሽን አቁሚ። በድንገት የምታውቃቸው ልጆች ስታይም ወይኔ ሸፍኝኝ በእናትሽ በዚህ አስቀያሚ መኪና ውስጥ ሆኜ እንደምኝ አልፈልግም ስትላት ተናዳ ልጆቹን ጭራሽ በድምጽ ማጉላት ትጠራቸዋለች። እነሱም ጥጋበኛ ስለነበሩ ጁሳቸው መንገድ ላይ ጥለውት ሲሄዱ ተከታትላ ታስቆማቸውና መኪና ውስጥ ካሜራ አለ ቆሻሻችሁን ሄዳችሁ የማታጸዱት ከሆነ አሳስራችኋለሁ። መጥፎ ሰውዬም ወደ ሞኒካ ቤት መንገዱን ይጀምራል። እነ ሞኒካ ወደ ገበያ ሲደርሱም ሁሉም ተማሪዎች ጋር ስለምትግባባቸው ሴትየዋን ይገርማታል። የሆኑ ልጆች አግኝታም ድምጻቸውን ለሰዋን ይሰጧት ትነግራቸውና ሴትየዋንም ታስታውቃቸዋለች። እናም ቀለሞችን መለየት እንደማትችል ተናግራም ማሾፏን ትጀምራለች። ጓደኛዋ እንደመጣችም ሰላም ተባብለው ሁሉም ያመለከቱበት ዩኒቨርሲቲ እሷም እንድታመለክት ትነግራትና ይለያያሉ። ሴትየዋም የምን ዩኒቨርሲቲ ነው? እኔ ማቀው ሰው በሙሉ የሚሄድበት ዩኒቨርሲቲ ለዛም ነው እኔ ሌላ ቦታ ለማመልከት ያሰብኩት ማንም የማያውቀኝ ቦታ ትልና ወደ ፀጉር ቤት ስትገባ ወረፋዋ ስላለፋት እንደገና እንድትይዝ ይነግራታል። ሴትየዋም ጥል ታስነሳ ስትሞክር ሞኒካ ይዛት ትወጣና ምን እየሰራሽ ነው? ፀጉር ቤት መተሽ አታውቂም እንዴ? አዎ እና ማን ነው ፀጉርሽን የሚያስተካክልልሽ? ራሴው ነኛ። ገባኝ በቃ ብላ ጥላት ትሄዳለች። መጥፎው ሰውዬም የሞኒካን ቤት ሰብሮት ይገባል።
ሞኒካም ልብሱን ለመመለስ ወደ ሱቅ ትገባና ፊቷ ላይ ያገኘችውን መነጽር እየለካች ፎቶ ስትነሳ ሴትዮዋ ትሰላቻለች። ይህን ስታይ አንዱን አንስታ ታረግላትና እንደሚያምርባት ስታይ ዝም ትላለች። ሞኒካ ልብሱን ለመመለስ ብትሞክርም ሴትዮዋ በራሷ ጥፋት እንደተበላሸባት ስታጋልጣት እንደማይመልሱላት ይነግራታል። የፀጉር ወረፋዋ እንደደረሰ መልእክት ሲደርሳትም እየተመናቀረች ትወጣለች። ሴትዮዋም ለምንድነው ራስሽ ላጠፋሽው ነገር ኃላፊነት የማትወስጂው? ፀጉርሽን ራስሽ አታስተካክይም? ልብሱንም ቢሆን አዲስ ግዢ ትላትና ሲጨቃጨቁ ጥበቃው ሴትዮዋ የለበሰችውን መነጽር ስላልከፈለችበት ሊቀበላት ይመጣል። ይከሳት ቢያስብም መታወቂያዋን አውጥታ ስታሳየው ይተወዋል። ሞኒካም የምር ፖሊስ ነሽ እንዴ? አው ግን ረፍት ላይ ነኝ። ወደ ፀጉር ቤቱ ሲሄዱን በድጋሜ ታረዋ ስላለፋት ሌላ ቁጥር ይሰጣታል። እየተበሳጩም ሊበሉ ይወጣሉ። እንደተቀመጡም ውድድሩን በተቀናቃኟ ልትሸነፍ እንደሆነ ስታይ መናደዷን ትጀምራለች። እሱ ሳይበቃትም ሴትዮዋ ፍቅረኛዋ ከሌላ ሴት ጋር እንደሆነ ትነግራትና ወደ እሱ ጋር ሄዳ ጃክ እዚህ ምን እየሰራህ ነው? እንዴት ነው ልትከዳኝ የቻልከው? አይ እንደዛ እንኳን እኮ አይደለም። ተቀናቃኟ ልጅም አሁን ፍቅረኛሽን ቀማውሽ፣ በኋላ ደግሞ ውድድሩን አሸንፌ ዘውዱን ወስድብሻለሁ ብላ ታበሽቃታለች። እሷም ወደ መታጠቢያ ቤት ሄድና ከጓደኛዋ ጋር ተገናኝታ ምን ያህል እንዳዋረዳት እያወራች ስታለቀስ ሴትዮዋም ስላሳዘነቻት ጃክ ጋር ትሄድና እሱን ማዋረድ ትጀምራለች። በዚህም ሞኒካ ደስ ይላታል። ልታስራው ስትል ግን ጥበቃው ይደርስና ያስቆማታል። በሌላ በኩል መጥፎ ሰው የሞኒካን ቤት ሲበረብር ቢቆይም ምንም ነገር ሳያገኝ ይቀራል። ታብሌቷ ላይ ግን የመንጃ ፍቃድ ቀጠሮ እንዳለባት ይመለከታል። ሴትዮዋን ብትሆን ፖሊስ እንደሆነች በማስመሰሏ ትያዝና ፖሊስ ጣቢያ ስትወሰድ አዳም የሚባል ጥሩ ፖሊስ ስለ አንቺ ሲነግሩኝ የማውቀው ሰው እንደሆነ ገብቶኝ ነበር። እባክህ እነዚህ ነገሮች ከእጄ ሊያስለቅቅልኝ፣ እስኪ ማድረግ የምችለውን ነገር አያለው ብሏት ሲሄድ ሞኒካ እያሹፈች የሆነ ሰው የሚወደውን ሰው አግኝቷል። ምንድነው የምትይው? የስራ ባልደረቦች ብቻ ነው የነበር ነው? አይመስለኝም፣ እሱም እንደሚወድሽ ነው ያየሁት ብትላትም ልታምናት ስላልቻለች የአዳምን ትኩረት ለመሳብ እንዲረዳት እንድትለማመድ ጠይቃታለች። እሷ ግን ከኋላዋ የነበረውን ፖሊስ ትልቁ አፍንጫህን ወድጄልሃለሁ ትለውና የበለጠ ታስኮርፈዋለች። ሞኒካ ምንም ተስፋ እንደሌላት ስለገባት ማሾፏን ትቀጥላለች። አዳምም ቁልፉን ይዘውት ሄድና እጇን ይፈታላታል። ወዲያው ግን አለቃቸው ትመጣና ጌጡን እስካሁን ስላላገኘችው ሴትዮዋ ላይ መጮኋን ትጀምራለች። ሞኒካ ምን እየተፈጠረ እንደሆነ ብትጠይቅም አዳም ጥሩ ፖሊስ ከመሆኗና ምንም አይነት ረፍት እንዳልወሰደች ከመናገር ውጪ ምንም መረጃ ሳይሰጣት ይቀራል። ወደ ገበያው ከተመለሱ በኋላ ሞኒካ እውነቱን ልትነግሪኝ ትችያለሽ? ከስራ የተባረርሽበትንም ሆነ ስለ ጌጡ ካልነገርሽኝ እኔ ማረዳሽም። እሺ ጌጡ 7 ሚሊዮን ብር ያወጣል እና ምን እንድጠብቀው ስመደብ ሌላ ሰው እንድጨምር ይነገረኝና እኔ ግን ሳልስማማ ቀረው። ተዘናግቼ ያለም የተካነ ፖሊስ ሌባ መጥቶ ይወስደዋል። በድጋሚ ለማንም ሳልናገር ሊይዘው በሞክርም ያመልጠኛል። ከዛ ጊዜ ጀምሮ ሌላ ነገር ላይ ማተኮር ስላልቻልኩኝ ነው የተባረርኩት። እና ጌጡ እኔ ጋር እንዴት ደረሰ? ሌባው ለተሳሳተ ሰው ይሰጠዋል። ሰውየው ምን እንደሆነ ስላላወቀ ለሌላ ሰው ይሰጠዋል። እንዲህ ያለ አሁን አንቺ እጅ ገባ ማለት ነው። እና ከመጀመሪያም ለምን አልተናገርሽም? በዛ ላይ እኮ ፖሊስን መላክ ትችይ ነበር። እንደዛማ ማድረግ ይችል ነበረ፣ ግን ትሸጪዋለሽ ብዬ ነበር። በዛ ላይ ራሴ ነኝ ላስመልስ የምፈልገው። እውነትሽን ነው። ደግሞ እኮ ኢንተርኔት ላይ ያለቀኩትም ስለወደድኩት በራሴ ውሳኔ ላረገው ፈልጌ ነበር፣ የማንንም ሀሳብ ሳልጠይቅ ማለት ነው። ለምንድነው ግን ሁሌም ሰዎች እንዲወስኑልሽ የምታረጊው? የተሳሳተ ውሳኔ መወሰን ስለማልፈልግ። ብትሳሳች ምን ይፈጠራል? የምወዳቸው ሰዎች ትተውኝ ይሄዳሉ። ልክ እንደ ፍቅረኛዬና እንደ እናቴ ልጅ ያለው ነው ጥላኝ ሄደችው። ያስከፋዋት ይመስለኛል። በፍጹም እንደዛ ሊሆን አይችልም፣ የራሷ ምክንያት ይኖራታል ስትላት የመንጃ ፍቃድ ፈተናዋ ትዝ ይላትና እየጎተተች ይዛት ሄዳለች። ሲደርሱን ፈታኙ ፈተናውን በዚህ መኪና ነው የምትወስጂው? ሴትዮዋም በፍጹም አይሆንም፣ እንድታጋጭብኝ አልፈልግም ብትላትም ትፈቅድላትና ፈተናዋን ስትጀምር ፈታኙ መኪና ውስጥ ያሉትን መሳሪያዎች ሳያቸው በጣም ይፈራል። ሞኒካን ባልተባለችበት ቦታ ሁሉ እየነዳች ከብዙ አደጋዎች ያመልጣሉ። ሴትዮዋ ዞር ስትልም ሌባው እየተከታተላቸው እንደሆነ ታስተውልና እንድታፈጥነው ብትነግራትም ሊያመልጡት ስላልቻሉ ቀዩን ነገር እንድትጫነው ትነግራታለች። የተባለችው ስታረግም ወዲያው መኪናው ፍጥነት ጨምርና ሌባውን ማምለጥ ይችላሉ። ወደ መንጃ ፍቃድ መስጫው ቦታውን በሰላም ይመለሳሉ። ሌባው ሞኒካ ታብሌት ላይ የአባቷን ፎቶ አይቶት ስለነበረ ሊያግተው ይወስናል። ፈታኙም ቢሆን ሞኒካን ከ9 ወራት በኋላ በድጋሚ ፈተናውን እንድትወስድ ይነግራትና መኪናውም ቢሆን ብዙ ህገወጥ የሆኑ ነገሮች ስላሉበት ያስወስደዋል። በዚህ የተበሳጨችው ሞኒካም ይሄ ሁሉ ባንቺና በዚህ በተረገመ ጌጥ ምክንያት ነው፣ ፀጉር ቤት እንኳን መሄድ አልቻልኩም
የምርሽ ነው? እሱ እኮ ሊያሳስብሽ አይገባም። ህይወትሽ እኮ አደጋ ላይ ነው። ሌባው የተከታተለሽ እንደሆነ ረሳሽው እንዴ? እና አንቺ ከሱ ልታደኘኝ መሆኑ ነው? ይኸውልሽ አሁን ጌጡን ብቻ ስጪኝ። ይዤው ነበረ ግን ቦርሳዬ መኪናሽ ውስጥ ነው፣ ከፈለግሽ ሄደሽ ውሰጂው ትላትና መንገድ ላይ ትቀመጣለች። ወዲያውም ሌባው ይደውልላትና ጌጡን ሰጥታው የታገተ አባቷን እንድትወስደው ይነግራታል። ወደ ሴትዮዋ ጋር ሄዳ አስታሳያትም በቃ የሚፈልገውን አድርገን አባትሽ ነፃ ማድረግ አለብን ትላትና ወደ መኪናዋ ጋር ሄዳሉ። እንግዳ ተቀባዩም ሊሰማቸው ፈቃደኛ ስላልሆነ ለረጅም ሰዓታት መጠበቅ እንዳለባቸው ሲነግራቸው ሞኒካ እንድታዘናጋውና ሀክ ማድረግ እንደምትችል ትነግራታለች። ሴትዮዋ ሰውየውን ስታዘናጋላትም ሞኒካ ሲስተሙን ሀክ ታረገውና መኪናውን አስለቅቀውት ይወጣሉ። ሆኖም ግን ጌጡን ስታጣው ቦርሳዋንም ከጓደኛዋ ጋር ተቀያየረች ታስታውስና ወደ ጓደኛዋ ጋር ሄዳሉ። እሷም ፎቶ የምትነሳበት መናፈሻ ውስጥ መኪና መያዝ ስለማይቻል በሳይክል ቢሄዱም ሞኒካ ነዳዷ የተበላሸ ስለነበረ ታጋጨዋለች። ፍቅረኛዋም ሲያት ወደ እሷ ጋር ሄድና እባክሽ ተመልሰን አንድ ላይ እንሁን፣ ያችን ልጅ መቋቋም አልቻልኩም ሲላትም ልጅቷ ትሰማውና የምርህን ነው? ለእሷ ብለህ ልትተወኝ ነው? ምን ሆነች እንዴ? አታያትም እንደምትመስል? በዛ ላይ አብራት ያለችው አሮጊትስ ስትል ፖሊሷ ትናደድባትና አፍጥጣ ስትጠጋቸው ደንግጠው ሲሻሹ ውሃ ውስጥ ይገቡና ልብሳቸውን ያበላሹታል። ሞኒካም ወደ ጓደኛዋ ጋር ሄዳ ጌጡን ትቀበላትና ሌባው ወደ ያላቸው ቦታ ሲደርሱም ሞኒካ ስለፈራችው ፖሊስ ብንጠራ የተሻለ ይመስለኛል፣ እኔ ራሴ ነኝ መጨረስ ያለብኝ። ያልገባኝ ነገር እኮ ከአለቃሽ ጋር ካልተስማማሽ ለምን ሌላ ቦታ ትዘዋወሪም? አልችልም፣ አለቃዬ እኮ እናቴ ናት። የት ሄጄ ማመልጣት ይመስልሻል? ይገርማል። አባቴ ግን ሁሌ ምርጥ እንደሆንኩ ነው የሚነግረኝ። ብሳሳትም ራሱ ልክ አይደለም፣ ከተሳሳትሽ መናገር አለበት። ለዛ ነው ሁሌም የሌሎቹን አስተያየት የምጠይቀው። ታውቂያለሽ፣ ዛሬ ያደረግሽው ነገር በሙሉ ልትኮሪበት የሚገባ ነበር። በጣም ጠንካራ ነሽ። እናም ልክ እኔ እናቴና አዳም ከጎኔ እንደሆኑት ሁሉ አንቺን በችግርሽ ጊዜ ከጎንሽ የሚሆኑትን ምረጪ ትላትና ወደ ውስጥ ሲገቡ ጌጡን ለሌባው ይሰጡትና አባቴስ? እሱን ከዚህ ስወጣ ታገኘዋለሽ። በጣም ኋላ ቀርና እባክህ፣ እሱን የምከታተልበት መንገድ አለኝ እኮ ትልና ጂፒኤሷን ተጠቅማ አባቷ ያለበትን ትደርስበታለች። ፖሊሷም ሌባውን በቴዘር ውስጥ አስፈራራው እየሳቀ በእሱ የምታሸንፊኝ ይመስልሻል? በጣራው በኩል ላመልጥ ነው፣ እንዴት ልታስቆምኝ ነው ብሎ ሲስቅባት ሞኒካ አባቷን ይዛ ትሄድና ከበፊቱ ስህተቷ ተምራለች። አሁን ፖሊሶቹን ጠርታቸዋለች። እሱም እየቀለዱ መስሎት ለማምለጥ ሲሞክር በቴዘሩ ታስነዝረውና ለፖሊሶቹ ታስረክበዋለች። እናቷም ስለኮረችባት ባጇን ትመልስላታለች። ወዲያውም የሞኒካ የፀጉር ወረፋ እንደደረሰ መልእክት ይደርሳታል። ፖሊሷም ምን እየጠበቅሽ ነው? በይ እንሂድ። አይ ይቅርብኝ ባክሽ፣ ውድድሩንም አላሸነፍም እኮ። ቢሆንም ርቀትሽ ነው፣ የማይደገም ቀን ስለሆነ መሄድ አለብሽ። ቀሚስም እኮ የለኝም ስትላትም ወደ መረጃ ክፍል ይዛ ስትሄድ ብዙ ቀሚሶችን ታያለች። አንዱን ቀሚስ መርጣም ፖሊሷ ጌጡን አንገቷ ላይ ታረግላትና ትደነግጣለች። ፖሊሷም እንግዲህ ጌጡን ለመጠበቅ ሙሉ የፖሊስ ክፍሉ አብሮሽ ይመጣል እንዳለቻትም ሁሉም አጅበዋት ሄዳሉ። ጓደኛዋን በር ላይ ጠብቃ ዋንጫዋን ሰጣትና ፍቅረኛሽ እንደማገጠ ሲያውቁ ሁሉም አንቺን የመረጡት ትላትና ደስ ብሏት ወደ ውስጥ ገብታ ዘውዷንም ተቀብላ ንግግር እንድታደርግ ስትጋበዝ ዛሬ ቀኑን ሙሉ አብራኛው አለችዋ ልዩ ሰው ላመሰግን ወዳለው። እናም በህይወቴም ትልቁን ትምህርት አስተምራኛለች። የሰዎች አስተያየት ሁሌም አስፈላጊ አይደለም። ቅርባችን ያሉትን ሰዎች ብቻ ማመንና በችግራችን ጊዜም እነሱን መደገፍ ብቻ ነው የሚጠበቅብን ትልና ከወድ አባቷ ጋር መደነስ ትጀምራለች። ፖሊሷም አዳምን በድፍረት ለዳንስ ትጋብዘዋለች። ሁሉም አንድ ላይ ሲደንሱ ፊልሙ ይጠናቀቃል።